በጣም ትልቅ እንግዳ አንተ ማግኘት ቢፈልግ እና ይሄ አበባ ራሱ አንተ ብትሰጥ ደስ ይለኛል። ና እንታዘው ከዛ በኋላ ደግሞ ይጠይቃል ያለውን ነገር የኔ ውድ ጨረቃ አባ እባክሽን አባ ተነስ አባ አንተ ቅደም በለ ጭራሽ ባሌን ባንተ ቤት እሺ ምንድነው ስለ ፍቅር ላስተምርክ ስለፈለኩኝ ፍቅርን የተምሬው ጨርሼዋለሁ 12ኛ ክፍል እኮ ነው ያቋረጠ ወይዘሮ ፍቅር ነው ወይዘሪት እሺ ምን ትይባል ወይዘሪት እንዴ አንድ ወይዘሪት አንድ ወይዘሮ አንቱ ልትለኝ ወይዘሪት እነሱ ጋር ግን ደስ የሚል ነገር ስላየው ባገናኛችን ደስ ይላቸዋል ብያስቤ ነው ፍቅርያ ምናምን ደግሞ እንዳገብቱ አውቄ ነው ሳማቸው ነው እንደዛ አልኩላችሁ መታለችና እንዳዞር ነይ ሆነን ለኛ እንደምሰጠኝ ለሷስጣት ለምን መጣሽ አራዞር በል ለምን መጣሽ ይላል ሰላም ውድና የተከበራችሁ የኔ ውድ የኔ ብርቅዬ ቤተሰቦች እንዴት ናችሁ የኔ አልኩኝ ለምንብኝ ነው የኔ ነው obviously የኛ እንዴት ናችሁ ደህና ናችሁ እኛ በጣም ደህና ነን እግዚአብሔር ይመስገን ባላችሁበት ሰላማችሁ ይብዛልን የኛ ውዶች ዛሬ እንግዲህ በር ከፍቼ ነው የገባሁት የሰው ቤት ነው የገባሁት ዘልዬ ማለት ነው ምክንያቱም ያው ደስ የሚል ነገር ስላለኝ ነው ለእናንተ ያው አንድ ሰው ቤት እንግዳ ሆኜ ሳላስፈቅድ መመጣበት ምክንያት ሰርፕራይዝ አዘጋጅ ነውና ዛሬ የኔ አዳም የት ነህ የኔ ግራ ጎኔት ነህ እኔ እንደው ስንቱን ለህል አውቅቼ እንደምችል አላቅም ብቻ ወደ ቁም ነገሩ ተገባላችሁ የዛሬው አይዲያ የዛሬው ሐሳቤ ምንድነው የዚህ ቤት ባለቤት አቶ ዳንኤል ሲባል አያስደነግጥም ግን ዳንኤል ለምዳችሁ አቶ ዳንኤል ሲመጣ ራስ አቶ ዳንኤል እንዴት ነው ደግና ወይ ነው እና ዳኒ ለሱ ትልቅ ሰርፕራይዝ አለኝ አንዳንዴ ግን የነገራቶች መገጣጣም በጣም ነው የሚያስደንቀኝ እግዚአብሔር ብዙ ጊዜ ነገራቶች የሚገጣጠሙበት ብቻ ሁኔታዎቹ በጣም ነው የሚያስደምሙ ፈጣሪ ምክንያት አለው ምለው በምክንያትና ዛሬ ለሁለት ሰው ደስታን ምክንያት አድርጎኛል ይሄ ደግሞ መመረጥ ነው ተመስገን በሉ እና ታሪኩን ባጭሩ ለማብራራት ሞክራለሁ ያው ማብራራት ላይ ብዙም አይደለሁም ግን እናንተ እንዲገባችሁ ለማስረዳት ሞክራለሁ ያው እንግዲህ አንድ እህታችን አለች ውጪ የምትኖር ማለት ነው ዛሬ ነው ወደ ኢትዮጵያ የምትገባው እሷን ለመቀበል ነው ኤርፖርት ነው ያለሁት ባይዛው ከይላ ሳያችሁ አዲስ አበባ ቢለው መቼ ነው ግን ረጅም አመት ቆይቼ እንዲ መሬት ስሜ ምናምን የምገባ ወደ ኢትዮጵያ ጋዲየኝ እና ምን አሰብኩኝ ከዳኒ ጋር ያወሩ ነበረ ማውራት ሳይሆን አብሮ አደጎች ነበሩ አይ ቲንክ ይሄ ነገር አጣርቼ አላወኩም ግን በጣም ያን ሰፈር ልጆች ሆኖና በጣም ቤስት ነበሩ ግን እነሱ ሲመጡ ነው ማብራራላችሁ ግን እሱም ናፍቃለች ነው ይባላል አይደለም እውነት ድንገት ነው ከሷ ጋር ታወራኛለች እና ኢትዮጵያ ልገባ ነው እንድትቀበኝ ይፈልጋለሁ ምናምን ብላ ካወራችኝ በኋላ ድንገት ስለሱ ስትነግረኝ እንዲ ብዙ ምግባባው መሰለኝና ስትነግረኝ ዝም ብዬ እሱ ደግሞ የሆነ ሰዓት ላይ ጠየቅኩት እንዴ የምትባል ልጅ ታውቃለህ እንዴ ነው ስለው በታይ እንዲኮናትና ምናምን ብሎ ታሪኩ ሲነግረኝ ያው ካነጋገሩ ፍቅር እንዳለ ገብቶኛል ባይነግረኝም ገብታችኋላ ባይነግረኝም እኔ ተረድቻለሁ እና ዛሬ ጠርቻለሁ እሱን እንግዳ ልንቀበል ነው ብዬ እና እሷ ቢያንስ አንድ 40 ደቂቃ ይቀራታል እዚህ ለመግባት ማለት ነው እንደተነገረኝ ከሆነ ሶ አሁን እሱ ደርሻለሁ 5 ደቂቃ ምናምን እያለኝ ነበረ እና ያው ለእንግዳችን ጥሩ ምኞት ደስ በሚል ነገር አምጣው ሰርፕራይዛችንን እንዴት እንዳሰራው ታታችሁታላ ጥበብ ራሴ ነኝ የሰራሁት አሰርቼው ማለት ነው ሰዋሽ ማለት ነው እና የእውነት በጣም ነው እኔ አሁን ለምሳሌ እንዲ ከድሮ አብራደጎች ጋር ምናምን እንደዚህ ባወራ ስለኔ እነሱም እንደዚህ ጥሩ ነገር ቢያወሩ እኔም ስለነሱ ባወራ በጣም ደስ ይለኝ ነበር ግን አንዳንድ ሰው ያው ሁሉም ባሪፍ ነገር አትለያዩም እንትን ይያሉ ነውና
እነሱ ጋር ግን ደስ የሚል ነገር ስላየው ባገናኛችሁ ደስ ይላቸዋል ብዬ አስቤ ነው። ፍቅረኛ ምናምን ደግሞ እንዳገብቱ አውቄ ነው እኔ ሳማቸው ነው እንደዛ አልኩላችሁ። ሳማቸው ነውና ሁለቱን አገናኛቸዋለሁ። ያው የከልብ ጓደኞቹ ጋር ተራርቃችሁ ከብዙ ጊዜ በኋላ አይ ቲንክ እሷ 4 አመት ነው 5 አመት ነው ያለችኝ። እኔ እንጃ ትክክል እርግጠኛ አይደለም። ወይ 4 አመት ወይ 5 አመት ነው የቆየችውና ቀላል አይደለም። ያለ ቤተሰብ ያለ ጓደኛ ምንም አታውቁት ቤት ሄዳችሁ ይሄ ሁሉ አመት መኖር እግዚአብሔርን በጣም ከባድ ነው። እኔ እንጃ ለኔ እንደዚህ ከባድ የሆነው እናንተ የምትኖሩት እዛ ያላችሁ ደግሞ እግዚአብሔር ይርዳችሁ በሁሉም ነገር ከጎናችሁ ይሁን ነው የምለው። እና ትንሽ ዳኒን እንጠብቀው። ዳኒ ሲመጣ ያው እንግዳ ነው የምንለው እሷ እንደሆነች አንነግረውም። ስለዚህ ጠብቀው። የጀንበር ቅባት የዶሮ ጩኸት ጓደኛዬ ነባሩን ሽረው በአዲስ ሲተኩ ጓደኛዬ ጀርባውን ሲሰጥ ትላንት ያመኑት ጓደኛዬ እኛ ግን አለ ሳይለየን የሰው ልጅ አይጾምበት ሀቢቢ ድንሽ ካምቱ ዱባይ ድንሽ በእናትሽ ልሸኘኝ መጣ። እውነት አንተ ለወዳጄ እኔ አንቺን መሸኘት በጣም ነው ደስ የሚለኝ ታውቂያለሽ። ልትሄጂልኝ ስለሆነ ደስ ብሎኛል። የበረቱ ሽታ ጭቃው ጭሱ ትራፍቁኛላችሁ። እንደዚህ ያልሽ ነው ሆዴና ታባቢ ተው ችግር የለም። ምን አገባ ሰላም በላቸው ቤተሰቦቼ። ሰላም የዚች የውድ ፈንድሻ ፍንድቅድቅ ቤተሰብ እንዲሁም ቤተሰቦቻችን እንዴት አላችሁ? ለምን ቪዲዮ ማሰራው ያው እኔ ባይ ዘ ዌይ ታውቃላችሁ ምክንያቴንና አልፎ እመጣለሁ ብቻ ከዚህ በኋላ አልመጣም እላለሁ። ቃል ለእናንተ አልገባም ግን ሰራለሁ ከዚህ በኋላ ብዬ ተስፋ አደርጋለሁ። እና ደግሞ በቃ እና ባንክም ገንዘብ የለኝም። ቪዲዮ ባንተ ቤት ነው በኔ እና ቀረብ በላራ ራቅ ነው ካሜራማን ራቅና የኔ ጌታ አብሽር። እና የኔ ቤተሰብ ከሆናችሁ እንዴት አላችሁልኝ? ባለፈው የሆነ ቪዲዮ ጭኜ አልጠፋም ምናምን ብዬ ነበረ እና የእናንተም ጾም የኛም ጾም ስለነበረ ትንሽ ድካምም ቢጤ ምናምን ነበረ። እሱን ለማስተካከል ነበረ። ከዚህ በኋላ ግን አልቀርም። ወይዘሮ ፍቅር ነው ወይዘሪት? እሺ ምንድን ይባላል? ወይዘሪት እንዴ አንድ ወይዘሪት አንድ ወይዘሮ አንቱ ልትለኝ ወይዘሪት አቤት እንዴት ነሽ? እግዚአብሔር ይመስገን። ኑሮ እንዴት ነው? ኑሮ እንዳንተ ነው በቃ። እኔ እኮ ጥቁር ነኝ። ኑሮ ጥቁር ነው ማለት ነው። አያችሁ በጣም ያሳዝነው። በጣም አባው ግን ያምራል ማርያም እግዚአብሔር ጌታም በጣም ነው። መቼ ነው ለሚስት እንደዚህ ገዝተህ የምትሰጣት? እኔ ሚስት የለኝም ታውቂያለሽ። አንዴ ይኑርክ ማለት እኮ ነው። ለመቼ ነው ለሚስት እንደዚህ ወግ ማድረግ የምታሳየን? እኔ ልጅክ ናፍቀኝ ሳድጋ ስታድግ ከዚህ በላይ ተበቅለው እንደነ ፍቅር ሲሆን ምናምን ሳድግ አገባለሁ። እኔ እኮ በ10 ምናምን አመት ይበልጠኛል። 40 እንደፈቀ አይደለ ይጣየ ብጅን ነው ከደሚላ ልግዛ አባ ያልፈልኝ ማለት እሺ በቃ በዛን እንሸራተት። አረ ተይ ግን ባይዘው ማለት ነው። አይ የምሬን ነው። አገባለሁ ኢንሻአላህ ፈጣሪ ስታገባ ርዝቁ ይመጣል ይላል እኮ። ይሄ ያበሻ አባባል ነው። አረ ሚስትም ልጅም እንትን እድል ይዞ ይመጣል። ልጅ ባይዘው ጸጋ ነው፣ እድል ነው፣ ሲሳይ ነው። ልጅ ደግሞ መባረክ ነው። ወደ እናንተ ህይወት ሲመጣ ልጅ ጸጋ ነው እና ልጅ እኔ ቢመጣ ደስ ይለኛል። ግን ወደ ቁም ነገሩ እንግባ። ታዩ እንዴት መጣሽ? እንዴት ይዘን መጣሽ ወደ እኔ ቤት? ሰርፕራይዝ ነው በእርግጠኝነት። አባው ምናምን ያምራል ማርያም። ዞር በል ባልሽ ሰርፕራይዝ ታደርጊ ጭራሽ ባሌን ባንተ ቤት። እሺ ምንድነው? ስለ ፍቅር ላስተምርክ ስለፈለኩኝ ፍቅርን ተምሬው ጨርሼዋለሁ። 12ኛ ክፍል እኮ ነው ያቋረጥኩት። እሺ ስለ ፍቅር ታዲያ ለምን አትማረው? ማቀጥለው እስከ ዩኒቨርሲቲ እንትን አባረሩኝ። ፍቅር ስለ አባረሩኝ። አንቺን ስም አይደለም ፍቅር። እሺ ለምን ይጠራሽ ፍቅር? ወይኔ አጭቅጭቅ ለምን ይጠራሽኝ አትበለኝ። ወይ ልሂድ ደግሞ ደስ እግዳ ሲመጣ ደመናማ ነው በጣም ማርያም። ወይዘሩ ደስ ይላል ማርያም። ምን ልትቀበይ ነው? ምን ልትቀበይ እንት ሰው ምን ሰው ነው የምቀበለው? ምን ይሆናል በመድኃኒዓለም
እሺ አይ ስሬስ ወደ ቁም ነገሩ እንግባና ባይዘው ፍቅርና እኔ እንደዚህ መተናናቀም ወይ ከካሜራ ጀርባ ልንገናኝ እንችላለን ልንዛዛግ ወይ ምናምን ብቻ እንችላለን እንጂ እንደዚህ በኔ ቤት መጥቼም አላቅም በሷን ቤት ገብቼም አላቅም እና በስሬስ ጉዳይ ነው ዛሬ ፍቅር በጧት ደውላ ላገኝ ይፈልጋለሁ ኤርፖርት ምናምን ስትለኝ እኔም በአጋጣሚ መገናኛ አካባቢ ነበርኩ እየበረርኩ ነው የመጣሁት እና ፍራንክ ነው ወደ ቤት ሂድ ድሮም አውቀዋለሁ እድሌን አውቄ ነው እውነት ላንተ የእውነት በጣም ወይኔ ዝም ብዬ ሰበሰበብኝ ነው አበባው ማርያምን ቃቦ ወደዛ እሺ ንገሪ ማርያምን አይ ስሬስ ቆይ ልመሰጥልኝ ሰው መመሰጥ አይችልም እንዴ መሰጥ እስኪ ሄጌታን አውቄ ነው እሺ ልገርሽ ማርያምን በጣም ሲሪየስ የሆነ ጉዳይ ነው ምን ስኩስ ያላስደነግጠህ ግን በጣም ደስ የሚልክ ነገር ነው ያልጠበቅከው ነገር ነው በእርግጠኝነት ሰርፕራይዙ ላንተ ነው እስካሁን በቃ ታዛዝግክ ነው ስለ ፍቅር ነው አምልህ ግን እኔ እንጃ እኔ ሳወራ ፍንጭ ነው የምሰጠው ከቆይታ በኋላ ፍንጭ እየሰጠው በኋላ መናገሪ ስለማይቀር ብዙ አታስለፍልፈኝ ግን በጣም ትልቅ እንግዳ አንተ ማግኘት ቢፈልግ እና ይሄው ወራሱ አንተ ብሰጥ ደስ ይለኛል ና እንታዘው እሺ ከዛ አንተ ከዛ በኋላ ደግሞ ይጠይቃል ያለውን ነገር የኔ ውድ ጨረቃ አባ እባክሽን አባ ተነስ አባ አንተ ቅደም ይሄን ውድ የመሰለ ጽጌረዳ ትቀበይኝ ዘንድ እለምንሻለሁ በለው እለምንሻለሁ ወሰደብኝ መልሶ ሮሜዮ ነው እሺ አሁን ቢያንስ 20 ደቂቃ ምናምን ነው የቀራትና ወደዛ እንሂድና እኮ ግን ማይስትሬስ ብትነግሪኝና እኔም ደግሞ ማን እንደመጣ ንገሪና ስትመጣታለ በቃ ይርዛ አይ ማለት ምትፈራው ነገር አለ ታውቂያለሽ ታሪኩን ታውቂያለሽ ተናገር እንደማታውቂያለሽ እኔ ምንም ማውቀው ነገር የለም ሲሰክስ ነው ጌታ እንደማታውቂያለሽ አሁን እንሂድ ወደዛ ምንም ማውራት ነገር የለም ባይዘው እንሂድ እሺ ለአንቺ ስል አትበል ወደለ ግድ ትሄዳለህ ዳንቺ የለም ለኔ ዳንቺ የለም ትበልጫለሽ አንቺ እንግዲህ ቤተሰቦቻችን ይዛኝ መጣለች ሰው በመቀበያው ጋር ነን እንግዲህ ሰውየውን ብትነግድ ደስ ይለኝ ነበረ ግን ምን እንደምንለፈልፈው እኔ እኮ ነኝ እንግዲህ ተቀባይዋ እንግዲህ አልተቀበለኝ ምን አገባ እንዳላባር አታናደኝ ሮምኔ ሰው ያወጣልኝ ቤተሰብ ውጣ ጀምሬ ነው አንተ ታውጣለህ ይዱጣ እንዳትመልስ እኔ ለቀልድ ነበር አልኩ ግን ለዚህ ተባባልን ግን እንዳትደውል ታውቂኝም አላውቅሽም እኔንም አታውቂኝም አላውቅህም መቃብሬ ላይ እንዳቆም መቃብርክ ላይ አቆም ሂድ እንደ ሰርፕራይዝ ነው አሳይ ቢያንስ ሰርፕራይዝ ነው አሳይ አርፈንካ ደግሞ አበባ መልሳት ስጠኝ ባይዘው ፍቅር ሰዓት እየሄደ ነው መሰለኝ እንግዳሽም ቀረ ነው ወይስ ቀረች ሴት ናት ልብ ድድ እኔ ጎድሩም ለዚህ ነው የምወድሽ እኔ ለዚህ ነው የምወድሽ ግራ ጎኑ የዳኒ ለምን አልኩኝ አመጣች እስካሁን ለምን ተመልከቱ ቤተሰብ ደስ ባይዘው ሰርግክ ላይ ምስጋና ልዩ ምስጋና ፍቅር ውሸት መታለችና እንዳዞር ነይ ይኸውናን እንዳትዞር እንዴት ነሽ ማርዬ እንኳን ላገርሽ አበቃሽ እንዴት ነሽ አለው ዳውት ይመስገን ሰላም ነው ደህና ነሽ አለው ዳውት ይመስገን አለሁልሽ አለው ዳኒ ሰልጂ ካፊው ሰላም በይ ሰላም ዘመባባል የተነፋፈቁ ሰዎች አበባሽ ነች ምንድነው የምታያት እንደዚህ በቆሪጥ አበባሽ ነች እሺ ለኔ ነው የምትሰጠኝ ለሷ ስጣት ለምን መጣሽ ኧረ ዞር በል ለምን መጣሽ ይላል እንዴ
አበባውን ስጣት አሁን እባክህ ኤርፖርት ውስጥ ነን አንተ በስማ ምን ሆነሽ ነው በእግዚአብሔር በጌታ ወይኔ በኢየሱስ ስም እሺ አታልቅሽ በጌታ ሰው እያየን ነው በመድኃኒዓለም ካፌ እንቀምጣለን ማርጌ አንቺ አረገና አሁን ነው የሀገርሽ የገባሽው አንቺ ወይኔ ባልጠረሻል ነበር በእናትሽ እሺ እንኪ ሻንጣዎች ሼት ናቸው ወደዛ ጋር ናቸው እሺ እኔ በቃ ያው ጋብዋሽ ነሽ እኔ አይዞሽ አይሰማሽ